ሰላም ለመኖር መሐባ ያስፈልጋል፣ መከባበር ያስፈልጋል፣ ይቅር መባባል። يعني ቀልብህ ላይ ቂም የሚባል አትያዝ። ዛሬውን ዛሬው ጨርሰው። አንድ አባት በጣም ስኬታማ ሐያት ያሳለፉ ልጃቸው ሲያገባ መጡልኝ አለ ቤቴ። ሁሉም መብሩክ ሲለኝ አባቴ መጡ አለ። የተማሩ ናቸው፣ አቂል ናቸው፣ ዲንም አደብም። ላጲስና እርሳስና ወረቀት ይዘና አሉኝ አለ። ሙሽራ ነው እኮ ገና። የለኝም ስላቸው ወርደህ ገዝተህ አሉኝ አለ አባቴ። መርሐባ አልኩ አባቴ ናቸው አለ። ሄጄ ገዛው አለ። እርሳስ አለ፣ ላጲስ አለ፣ ወረቀት ጻፍ አሉኝ አለ። እክትብ አሉኝ አለ አባቴ። ምን ልጻፍ ስላቸው የፈለከውን ጻፍ አሉኝ። ጻፍኩኝ ዝም ብዬ። ከዛስ ሰርዘው አለ። መርሐባ ያነሳዋል። አሁንም ይጽፋል። አሁንም ሰርዘው ይሉታል። አሁንም ጽፋለሁ። ያ አቢ አላቸው አባቴ ምስጢሩን ንገሩኝ አላቸው። መጽሐፍ መሰረት ምንድነው ስሩ? ጻፍ ከዛ ሰርዘው ይሉታል። መጨረሻ ላይ ምን ያሉኝ አለ። ሰሉ አላ መሐመድ። ትዳር ሐያት ማለት አሉት እንዲህ ነው አሉት። ያኒ ሁሉ ነገር ያኒ ማይመችህ ወላ ማይስማማ ስታይ እንዲህ እያነሳኸው መሄድ እንጂ ውስጥህ ላይ እንዲያየው እያልክ ከጻፍከው ከመጀመሪያ ሌሊት ጀምሮ መጣላት ትጀምራለህ። አንተም ሰው ነህ፣ እሷም ሰው ናት። አንተም ጎዶሎ ነህ፣ ታጠፋለህ። ወሰም ሀገር የሚያኖራችሁ ሁሉም ጥሩ ጎን እየተያየ የضعيف ጎኑ ጠቢዓ የሚሉታል። ጸባይ ትልቁ ይሄ ነው። ጸባይ ምን አይነት አህዋል ይሄን አጥንቶ ራስህን በዛ ፕሮግራም ማድረግ ነው አሉ። ትልቁ ደርስ ይሄ ነው። لهذا አንደን በአደብ ያደጉ በፊት የነበሩ ታሪክ ላይ ሲናገሩ ገና የመጀመሪያ ሌሊት ላይ ምን ትለዋለች አሉ። ደፍተር ይዛ እህቶች ስሙ፣ ይሄን ደፍተር ወረቀት ይዛ የመጀመሪያ ሌሊት ላይ أخبرني عن أشياء تحبها حتى أفعلها وعن أشياء لا تحبها حتى أتركها. أي أقل أي تربية أي أنها تصدقت أيه متودون ነገር ንገረኝ። ከምግብ ይሁን ከምን በቃ የምትወደውን ነገር ሁሉ ንገረኝ ልጻፈው። እንደ ማኑዋል ልታረገው እኮ ነው ሐያቷ ላይ። አይ ተርቢያ። የምትጠላውን ነገር ደግሞ ንገረኝ እንዳልሰራው ትልና በቃ በዚህ ትሰራለች። መገጨት የለም። አንዳንዴ ቢመጣም ቀለል ያለ ነገር ነው። وهو هكذا لهذا ከመጀመሪያ ላይ ጀምሮ ስለሚሞላ እየሰረስከው ሄዳለኛል አባቴ። እኔ የዛሬ በቃ ዛሬው ጨርሰው አውፍ ተባብለህ ምን ብለህ ያ አላህ እነዚህ አላህ የሚፈሩ ሰዎች የተቅዋ ያላቸው ትላልቅ ዑለማዎች ተርጀማቸው ላይ ማታ ማታ ሁሌ ባለቤታቸውን አውፍ ሳይሏት ተኝተው ያቆም ይላል። ለምን? እሷም ሐቅህን ለመሙላት ያስቸግራታል፣ አንተም ሐቅዋን ለመሙላት የሚያዋጣው አውፍ እየተባባልክ መኖር ነው።